እና አንዳንድ ጊዜ እንደው ይሄንን መጽሐፍ ይዘው ስታዩ ፕሮቴስታንቶች ምን ሆናችሁ ነው ማለት አለብን። እሺ ጤነኛ ናችሁ ግን ማለት አለብን። ምን ሆነው ነው የሚይዙት? እዚህ ጋር ደግሞ በደብረ ታቦር ብርሃነ መለኮቱን ሲገልጽ ሶስቱ ሐዋርያት ወደቁ። እዚህ ጋር ሙሴና ኤልያስ። ይሄ እኮ የኛው መጽሐፍ አይደለም። ይሄኛ አይደለም። እዚህ ጋር ደግሞ ትንሣኤው እና አንዳንድ ጊዜ እውነት ይህንን መጽሐፍ ይዘው ስለኛ ሲያወሩ ስታየው በጣም እጅግ በጣም የሚያሳዝን ነው። እሺ ኤኒሃ ወደ እንትናችን እንመለስ፣ ወደ ወሬያችን። እሺ እዚህ ጋር በጣም የሚያብራራው ነገር አለ። ስለ ነገረ ክርስቶስ የሚተነትንበት ክፍል አለና እዚህ ክፍል ላይ ኦሪት ዘጸአት ምዕራፍ 3 ቁጥር 14 ሜንሽን ያደርግና የክርስቶስን ሰው መሆን የክርስቶስን መወለድ በስጋ ማርያም መገለጡን እዚህ ጋር ያብራራል። ከዛ ማብራራት ብቻ አይደለም ይሄ መጽሐፍ በነገራችን ላይ በዚህ ክፍል ላይ በጣም በሚገርማችሁ ሁኔታ የክርስቶስን ስዕል ጭምር እንዳለ ይናገራል። ተመልከቱ። አይ አም ሂ ሁ ኢዝ እዚህ ጋር ዘጸአት ኤክሶዶስ 3:14 ላይ የሚጠቅሰው ዘጸአት 3:14 ይጠቅስና ያለና የሚኖር እኔ ነኝ ብሎት የለም። ይህንን ሜንሽን ያደረገና የመጽሐፍ ኦርቶዶክስ መጽሐፍ ቅዱስ ማብራሪያው which in Greek is represented by the three letters በሶስት የግሪክ ቃላቶች ይወከላል። ምን ብሎ placed around Christ's head in the holy icons በክርስቶስ ስዕል አናት ከላይ ላይ ያለና የሚኖር የሚለው ቃል በግሪክ 3 ፊደላት ተወክሎ ይጻፋል። ምኑ ላይ? ሆሊ አይከንስ ይታያችኋል። እዚህ ጋር ሆሊ አይከንስ። ስለዚህ ታቦት ጣዖት ነው፣ ስዕል ጣዖት ነው የሚሉ ሰዎች መጽሐፉም እንደሚለው የክርስቶስ ስዕል አናት ላይ ምን ይጻፋል ይላል? በክርስቶስ ቅዱስ ስዕል ነው የሚለው። ሆሊ አይከንስ የሚለው በነገራችን ላይ ቅዱስ ስዕል በግሪክ ቋንቋ ያለና የሚኖር የሚለው በክርስቶስ ስዕል አናት ላይ ይጻፋል። ፔጅ ስንት ላይ ነው ማለት ነው? ይሄ 1241 1242 ላይ ማለት። እሺ ከዚህ ደግሞ አለፍ ስትሉ የማርቆስ ወንጌል ደግሞ ይተነትናል። በጣም የሚገርማችሁ የማርቆስ ወንጌል ይተነትናል። የማርቆስ ወንጌል ላይ በጣም የሚገርማችሁ ምዕራፍ 1 ቁጥር 9 ላይ ያለውን በሚተረጉምበት ጊዜ የማርቆስ ወንጌል ምዕራፍ 1 ቁጥር 9 ሲተነትን በጣም ግሩም በሆነ መንገድ ይተነትናል። ይሄ መጽሐፍ ማለት ነው። እዚች ጋር ነው ያለው። ስለ ዮሐንስ መጥምቅ እየተነተነ ይመጣና ግሩም የሆነ ማብራሪያ ከስር ላይ ይሰጣል። በተለይ ለሁላችሁም ኦርቶዶክሳውያን ብታነቡ ጥሩ ነው ብዬ ማስበው አንዱ መጽሐፍ ይሄ ነው። በነገራችን ብታነቡ ብዙ ነገር ታገኛላችሁ። ኤኒሃው እኔ መሰረታዊ ጉዳዮች ብቻ ላስቀምጥና ከዛ እናንተ በደንብ ታነቡታላችሁ ብዬ ተስፋ አደርጋለሁ። እዚህ ላይ የጌታችንን የመድኃኒታችን ኢየሱስ ክርስቶስን በዮሐንስ እጅ መጠመቁን ያሳያል። በዚህ መጽሐፍ ላይ ያው እንደምናውቀው ያው የጌታችን በዮሐንስ እጅ በእደ ዮሐንስ መጠመቁ ሁላችን ስለምናውቀው ማለት ነው። ከዚህ በኋላ ግን ይህ መጽሐፍ በእደ ዮሐንስ ብቻ መጠመቁ ዝም ብሎ ብቻ አያልፈውም። እንዳውም የማቴዎስ ወንጌልን ምዕራፍ 3:17 ሜንሽን በማድረግ በጥምቀት ላይ ያለውን አንደት ያሳያል። አሁን የፈለግኩት ግን ዝቻ ያለችን ነጥብ ነው። ዘስ ይላል። ስለዚህ came about the event so familiar in Orthodox icons አይታችኋል። ዘስ ካለ በኋላ came about the event so familiar in Orthodox icons እንደሚታወቀው በኦርቶዶክሳዊ ስዕላት ዘንድ Christ in the Jordan being baptized by John እንግዲህ በዮርዳኖስ ወንዝ በማን ተጠመቀ? በዮሐንስ እጅ ተጠመቀ ይላል። በማን የሚያሳየው ይሄንን? ኢን ኦርቶዶክስ አይከንስ ነው፣ በኦርቶዶክስ ስዕላት። ስለዚህ ጌታችን ኢየሱስ ክርስቶስ በእደ ዮሐንስ ሲጠመቅ የሚያሳየው ስዕል እንዲሁ ዝም ብሎ የፈጠራ ወይ ደግሞ ዝም ብሎ ተራ ነገር አይደለም ማለት ነው። ይሄ በጣም መሰረታዊ ጉዳይ መሆኑን እንረዳለን ማለት ነው። ማንበብ ያለብን ለዚህ ነው። ከዚ በኋላ የሉቃስ ወንጌል ምዕራፍ 1 ቁጥር 48 ደግሞ ይተነትናል። እዚህ ጋር ሜሪ ልና ፔጅ 1360 ይሄ 1361 ላይ ሜሪ ድንግል ማርያም ይልና እንግዲህ ሁላችን እንደምናውቀው ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል? ብፅዕት ይሉኛል የሚለውን እንደ መነሻ ጥቅስ እዚህ ጋር እንደምታዩት
እንደመነሻ ጥቅስ ያስቀምጥና የድንግል ማርያምን ተአዛዥነት ሲያሳይ ተመልከቱ። እዚህ ጋር in obedience to God's clearly intentions therefore the Orthodox Church honors Mary ኦርቶዶክስ ቤተክርስቲያን ድንግል ማርያምን ተመልከቱ። እዚህ ጋር the Orthodox Church honors Mary in icons ኦርቶዶክስ ቤተክርስቲያን ድንግል ማርያም በምን ታከብራለች? በስዕሏ፣ ሃይመንስ በመዝሙሯ and special feast days በ33ቱ ድንግል ማርያም ተአምሯ ላይ እንደተገለጸው በዓላቶቿ ስፔሻል ፌስትስ ላይ ታከብራለች። ጥር 21 አስተርእዮ ብላ፣ ታኅሳስ 3 በዓታ ብላ፣ ግንቦት 1 ልደታ እያለች፣ ነሐሴ 7 ጽንሰቷ፣ ነሐሴ 16 ፍልሰቷ ስፔሻል ፌስት ያለው እሱ። ይሄ የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ነው። So Orthodox Church honors Mary in ምን icons, hymns and special feast days ምን ሆነር ታከብራለች። ማክበር ይሄ ብቻ ነው አይደለም። ከእንደገናስ ከልጇ ከወዳጇ ታማልደን ዘንድ እንለምናታለን። ይሄው to intercede with her son on our behalf ይላል። ስለኛ ወደ ልጇ ወደ ክርስቶስ ትለምንልን ዘንድ ነው የሚለው። አያችሁ? to intercede with her son on our behalf we ask her እርሷን ጠይቃታለን። ማንን? as the first believer and the mother of the church የመጀመሪያይቷ አማኒ የቤተ ክርስቲያን አማኒ በእግዚአብሔር ታመነች ቅድስት ንጽሕት ድንግል ማርያም ናት። for guidance and protection ስለምትመራንና ስለምታግዘንና ስለምትጠብቀን ፕሮቴክሽን ይላል። የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ይሄ ነው። ኦርቶዶክሳዊ ሐሳብ ያለው ብለው ይሄ መጽሐፍ የሚይዙት ይሄንም ደብተራ ጻፈው ነው። ድንግል ማርያምን በስዕሏ በመዝሙሮቿ ልዩ በሆኑ ክቡራን በዓላቶቿ እናከብራታለን። ከእንደገናስ አማልጅን እያልን to intercede with her son on our behalf ስለኛ ሆና አማልዳ ከልጇ ታማልደን ዘንድ እንለምናታለን። we ask her እንጠይቃታለን። as the first believer and mother of the church ለምን? for guidance and protection ይልና ይቀጥላል። ደግሞ ይሄ ማምለክ አይደለም ደግሞ ሲል we venerate her ይላል፣ እናከብራታለን ድንግል ማርያምን። but we do not worship her እርሷን ግን አናመልካትም። የሚመለከው ማን ነው? for worship belongs to God alone የሚመለከው ግን እግዚአብሔር ብቻ ነው ይላል። የእግዚአብሔር ስሙ የተመሰገነ ይሁን። ታዲያ ኦርቶዶክሳዊ ትምህርት ያለ ምናልባት በውጭኛ በእንግሊዝኛ ሲነገር ከገባን ማለት ታመልኳታላችሁ፣ እናከብራታለን። የአምላክ እናት ናት። ስዕል አለን። ይሄው the Orthodox Church honors Mary in icons በስዕሏ ታከብራለች፣ በመዝሙሮ ትዘምርላታለች። ሃይመንስ ያ ብቻ አይደለም። ስፔሻል ዴይስ ፌስት ዴይስ አለ። ልዩ በሆኑ ክብረ በዓላቶች እናከብራት። ይሄ ማምለክ አይደለም። ዊ አስክ ሄር እንጠይቃታለን፣ አማልጅንላታለን። ቱ ኢንተርሲድ ዊዝ ሄር ሰን ኦን አወር ቢሃፍ ለምን ደግሞ እንጠይቃት? ይሄን ሁሉ ፎር ጋይዳንስ ኤንድ ፕሮቴክሽን ወደ መንግስት መርታ የምታገባለት እመቤታችን ውዳሴ ማርያም ላይ እንደምታየው መሬት ለመንግስት የምትባለው ከእንደገናስ ፎር ፕሮቴክሽን ትጠብቀናለች ካለ በኋላ ዊ ቬኔሬት ሄር እናከብራታለን። በት ዊ ዱ ኖት ወርሺፕ ሄር እርሷን ግን አናመልካትም። ፎር ወርሺፕ ቢሎንግስ ቱ ጋድ አለውን የሚመለከው ማ ብቻ ነው? እግዚአብሔር ብቻ ነው። ይህ ማለት ዘወትር ስተዲ ባይብል የተባለ መጽሐፍ ነው። ይህ መጽሐፍ ታዲያ ማንበብ የለባችሁም ክርስቲያኖች? በደንብ አንብቡት። ኦርቶዶክሳውያን በደንብ አድርጋችሁ፣ ዘመኑም ጥያቄ ስለሆነ በደንብ አብራራት ስላለበት ነው። እሺ አይከን ስዕል ማለት ጣዖት ማለት ነው የሚለውን እስቲ የኦርቶዶክስ
የምስራቅ ኦርቶዶክሶች መጽሐፎች ማብራሪያን እኔ ውስጥ ዘወትር ስተዲ ባይብል የተባለው መጽሐፍ እንደው ስልስሎቹንም እያየን በዛው አጋጣሚ ይሄ ለሐዋርያት መንፈስ ቅዱስ የወረደላቸው ዕለት ነው። ተሰብስበው ሳሉ መንፈስ ቅዱስ ይወርድ ለ12ቱ ሐዋርያት ማለት በይሁዳ ምትክ ማቲያስ ገብቷል። እዚህ ጋር ይታያቸዋል። መንፈስ ቅዱስ ወርዶላቸው የሚያሳየን ይሄ ስዕል ማለት ፔንቴኮስታ ይላል። ዘ ካሚንግ ኦፍ ዘ ሆሊ ስፒሪት ይላል። ይሄ ደግሞ ምንድነው? ቅዱስ ዮሐንስ ወንጌላዊ ወንጌሉን ሲጽፍ እግዚአብሔር እንዴት እንደተራዳው። እሺ ይሄ መጽሐፍ በጣም የሚገርማችሁ ቮካብለሪ ወርዶችም ያብራራበታል እና ፔጅ 1782 ላይ አይከን የሚለውን ተመልከቱ ምን ብሎ እንደሚተረጉመው። ስዕል የሚለው ኤንትራንስሌትድ ግሪክ ወርድ ሚኒንግ ኢሜጅ ሄዳችኋል። ቆላሲስ 1:15 ይጠቅሳል። ስለዚህ ከዛ በኋላ የጌታችን ክርስቶስ ስዕል አለ እንደምታውቁት፣ የቅዱሳን ስዕል አለ። ከዛ እዚህ ጋር ያብራረዋል። ኦርቶዶክስ ክርስቲያንስ ሆነር ኦር ቬኔሬት አይከንስ ይላል። ኦርቶዶክሳውያን ክርስቲያኖች ስዕልን ያከብሩታል። በት ኔቨር ወርሺፕ የታቸዋል ቃሉ። ኦርቶዶክስ ክርስቲያን ምን ያከብራሉ? ስዕላትን እናከብራለን። ቅዱሳት ስዕላት እንላቸዋለን። በት ኔቨር ወርሺፕ ዘም አናመልካቸውም። ፎር ወርሺፕ ኢዝ ዲዩ ዘ ሆሊ ትሪኒቲ አሎን አምልኮ የሚገባው የሚሰጠው ለቅድስት ሥላሴ ብቻ ነው ይላል። አይከን ፔጅ 1782 ዘወትር ስተዲ ባይብል የተባለው መጽሐፍ። ስዕላትን እንጠቀማለን። በግሪክ ኢሜጅ ማለት ነው፣ መልክ ማለት ነው። ግን ነገር ግን አናመልክም። ለስዕሉ ስንሰግድ ለስዕሉ ባለቤትም ጭምር እያመለከትን ይናጋ። ይኸው እዚህ ጋር ዘ ሆነር ጊቭን ቱ አይከንስ ለስዕል የሚሰጠው ክብር ፓስስ ኦንቱ ለማን ነው የሚተላለፈው? ዘ ዋን ሪፕሬዘንት ኦን ዘ አይከን። አይገርም? እኛ የጻፉ ነው አይመስልም ንግግሩ ራሱ ስዕሉን ለወከለው ነው ይላል። እዚህ ጋር ደግሞ እንደ መምጣታችን ካልቀረብ ቮካብለሪ ወርዶች የሚተረጉሙበት እዚች ጋር ሚራክል የሚላል። ምን ማለት ነው? ሚራክል ማለት ተአምር ማለት ነው ማለት ከተፈጥሮ ሕግ ውጭ ሆነ ማለት ነው አይደል? ተአምር ማለት ስለዚህ ጌታችን ተአምር አድርጓል አይደል? በተፈጥሮ ላይ ተአምር ሰርቷል። እግዚአብሔር አምላክ ነፋሱን ጸጥ አሰኝቷል። ሁሉ ነገር አድርጓል። ማዕበሉን ጸጥ አሰኝቷል። ነፋሳት ሁሉ ታዘውለታል። ልክ እንደዚሁም ቅዱሳን ሐዋርያትም እግዚአብሔር በሰጣቸው ስልጣን እንደዚሁ ተአምራት ሰርተዋል ይልና በጣም የሚገርማችሁን ነጥብ እዚህ ጋር ላሳያችሁ። እንደው ግሩም በሆነ እንዴት እንደተረጎመ ማለት በእኛ ቤተክርስቲያንስ በስዕላት ተአምር አይሰራም? አሁን ባለፈው እንደሰማችሁት የኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕላት ይናገራሉ ነው የተናገሩት። ተመልከቱ እዚህ ጋር ሂሊንግስ ይሰማሉ፣ ይፈውሳሉ። ዊፒንግ አይከንስ የታቸው እዚህ ጋር ስዕላት ያለቅሳሉ፣ እንባ እያወጡ ተአምር ነው። ምኳት ለምንድን ነው እንደዚህ የሚሆኑት? ኢትስ ሚራክል ተአምር ነው። ስለዚህ ይፈውሳሉ። ሂሊንግ ሲያለ ነው። ዊፒንግ አይከንስ ደግሞ ማለት ደግሞ ስዕላት ያነባሉ። ባለፈው እንዳሳየኋችሁ በግሪክ ኦርቶዶክስ ቤተክርስቲያን ላይ ለ7 ወር ከድንግል ማርያም ስዕል ላይ እንባ እየወጣ ዊፒንግ አይከንስ ኤንድ አዘር ኮንቴምፖራሪ ሚራክል ሾው ሂዝ ፓወር ኤንድ ፕሬዘንስ ኢን ዘ ቸርች ቱዴይ። እነዚህ እና ተመሳሰሉት የሆኑ ተአምራት እግዚአብሔር አሁንም በቤተ ክርስቲያን ላይ እንዳለ ተአምሩን እንደሚገልጽ አሁንም እስከ ዓለም ፍጻሜ ከእናንተ ጋር ነኝ እንዳለው ተአምሩን የሚገልጽባቸው ነው ይላል። ይሄ የመጽሐፍ ቅዱስ ማብራሪያ ነው። እንደው መዝገበ ቃሉ እኮ ነው የሚናገረው። ሚራክል የሚለው ሲተነትን ነው የሚናገረው። ምን ያደርጋሉ? ስዕላት ይፈውሳሉ። ዊፒንግ አይከንስ ያነባሉ። በግብፅ ኦርቶዶክስ ቤተክርስቲያንም ታይቷል ይሄ። በግሪክ ኦርቶዶክስ ቤተክርስቲያንም ታይቷል ይሄ። ስዕላት ፊት ከስዕላት ፊት ምን እየወጣ እንባ። ይሄ እኮ አለ። ይሄ እኛ የጻፍነው ሳይሆን የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ነው። ታዲያ ይሄ ጤነኛ ናቸው ናቸው እንደዚህ ብሎ የሚናገሩ ሰዎች አይደሉም። እንደውም ይሄ መጽሐፍ ግሩም በሆነ መንገድ የሚተነትነው አለ።
ስለ ስዕላት ተንትኖ ያብራራና በጣም በሚገርማችሁ ሁኔታ ስለ ስዕላት እዚህ ጋር በሚተነትንበት ክፍል ላይ ግሩም የሆነ ትንተና ይሰጣል። ያው ሌላውላችሁም ነግራችሁ ይሄንን እኔ አሁን ደግሜ ላለው በደንብ አንብቡ እና እዚህ ዘጸአት ላይ ኦሪት ዘጸአት ማለት ነው። በደንብ ስሙ። ኦሪት ዘጸአት ምዕራፍ 25 ላይ ያለውን ቁጥር 9 ላይ ሲተረጉም ያሳየው ነግራችኋለሁ። ኦሪት ዘጸአት ይሄ ምዕራፍ 25 ቁጥር 9 ላይ እኔ እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት ይላል። በቤተ መቅደሱ በመገናኛው ድንኳን የሚኖሩት ነዋያ ቅድሳት ዕቃዎቹን እንዴት ብሎ እግዚአብሔር አምላክ እንደገለጸ እና ይሄንን ኦሪት ዘጸአት ምዕራፍ 25 ቁጥር 9ን የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ሲተነትን ይኸው 25:9 the use of icons in the church አይታችሁ የስዕላት ጥቅም በቤተ ክርስቲያን ውስጥ is not idol worship ጣዖት አምልኮ አይደለም። ገጽ 97 ላይ ዘጸአት ምዕራፍ 25 ቁጥር 9 ሲተነት አይገርምም? ግን የመጽሐፍ the use of icons in the church ይላል። በቤተ ክርስቲያን ውስጥ ስዕላት የምንጠቀመው is not idol worship ጣዖት አምልኮ አይደለም። for God commanded Israel to use icons in their worship እግዚአብሔር አምላክ እስራኤላውያንን በስርዓተ አምልኳቸው ስዕል እንዲጠቀሙ አዟል። ይሄን ነው የሚናገረው። ከዛ ያብራራና ተመልከቱ እዚህ ጋር the honor given the icons in the church በቤተ ክርስቲያን ውስጥ ለስዕላት የሚሰጠው ክብር passes over to the prototype ለስዕሉ ባለቤት ወካይ ነው። በአቡነ ተክለ ሃይማኖት ስዕል ፊት ስንሰግድ ለአቡነ ተክለ ሃይማኖት ነው እየሰገድን ያለ ነው። በሰማዕቱ በቅዱስ ጊዮርጊስ ስዕል ፊት ስንሰግድ ለሰማዕቱ ቅዱስ ጊዮርጊስ እየሰገድን ነው። ክብሩ ለስዕሉ ባለቤት ነው። እግዚአብሔር ግን ተአምሩን ስለሚገልጥበት በስዕሉ ያ ቅዱስ ግን በስዕሉ ተአምር ስለሚሰራ ቅዱሳት ስዕላት ይባላል። የእግዚአብሔር መንፈስ ያለበት ሁሉ ቅዱስ ስለሚባል ይሄ ነው። ከእንደገና የመጽሐፍ በዚያ ያበቃ። የሚገርማችሁ ኦሪት ዘጸአት ምዕራፍ 38 ሲተነትን ደግሞ ግሩም በሆነ መንገድ ይተነትናል። ኦሪት ዘጸአት ምዕራፍ 38 እዚህ ጋር እንደምትመለከቱት ቁጥር 6 እንዲህ ብሎ ይናገራል። መሎጊያዎችን ከግራር እንጨት ሰራ፣ በናስም ለበጣቸው ይላል። ይህን በተመለከተ ይተነትናል ደግሞ የመጽሐፍ አሁንም ማለት ነው። በጣም የሚገርም ነው እኮ የመጽሐፍ በእውነት ወደ ገጽ 114 ላይ እዚች ላይ ወስደንና መሎጊያዎችን የሰራበትን መንገድ ይተነትነዋል እዚህ ጋር ማለት ነው። እና 38:6 ሲተረጉም ዘ ኪሩቤል ማለት ነው ዌር አይከንስ ኦር ኢሜጅ ኦፍ ቱ ኤንጅልስ ሁለት ከተቀጠቀጠ ወርቅ ሳይተባሉ እነዛ ኪሩቤል ሁለቱም ምንድን ናቸው? የመላእክት ስዕሎች ናቸው ይላል። ይኸው ዘ ኪሩቤል ዌር አይከንስ ኦር ኢሜጅ ኦፍ ቱ ኤንጅልስ ዚስ ዌር ኖት አይዶልስ እነዚህ ጣዖታት አይደሉም። የት they were part of እስራኤልስ worship ባይሆን ምንድናቸው ግን እስራኤላውያን በስርዓት አምልኳቸው የሚጠቀሙ ናቸው። ሁለት ኪሩቤል ከተቀጠቀጠ ወርቅ ስራ ስለሚል ይቀጥላል ይላል። ሲሚላርሊ በተመሳሳይ icons used in the church are not idols በተመሳሳይ በቤተክርስቲያን ውስጥ የምንጠቀማቸው ስዕላት ምን አይደሉም? ጣዖታት አይደሉም። these are venerated and the honor paid to them passes to the ones they image እናከብራቸዋለን፣ ክብሩ ደግሞ ለስዕሉ ባለቤት ነው ይላል። ይሄን የሚናገረው ማን ነው? የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ዘ ኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ፔጅ 114 ላይ። ትንሽ ልቀጥል ወይስ ደከማችሁ? አንድ ልጨምርና ከሰለቻችሁ እተዋለሁ። ልቀጥል። ኦሪት ዘሌዋውያን ደግሞ እንሂድ። ይሄው ራሱ መጽሐፍ እንዴት አድርጎ እንደሚተነትን ከዚሁ ላይ ያየን ስለምንሄድ ኦሪት ዘሌዋውያንን እንመልከት። ኦሪት ዘሌዋውያን ምዕራፍ 6 ላይ እንዲህ የሚል ቃል ገጸ ንባብ እናገኛለን። ኦሪት ዘሌዋውያን ምዕራፍ 6 ቁጥር 18 ላይ ስለ እሳት ቁርባን ይናገራል። ኦሪት ዘሌዋውያን ምዕራፍ 6 ቁጥር 18 ላይ እንዲህ ይለናል። ለእግዚአብሔር ከቀረበ ከእሳት ቁርባን
ለዘላለም ለልጅ ልጃችሁ እድል ፈንታቸው እንዲሆን ከአሮን ልጆች ወንዶች ሁሉ ይበሉታል፣ የሚነካቸው ሁሉ ቅዱስ ይሆናል። ምን የሚላቸው? የሚነካቸው ሁሉ ቅዱስ ይሆናል። ይህንን የሚነካቸው ቅዱስ ይሆናል የሚለውን የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ የሆነው ይሄኛው ዘወትር ስተዲ ባይብል የተባለው መጽሐፍ እቹኑ ኦሪት ዘሌዋውያን ማለት ነው ምዕራፍ 6 ቁጥር 18 ሲተነትን 6:18 ሲተነትን እንደዚህ ይላል። ተመልከቱ። እዚህ ጋር የሚነካቸው ቅዱስ ይሆናል ብሎ ሲተነትን ማለት ነው። በጣም የሚገርማችሁ ነገር ግሩም የሆነ መገለጻው ነው የሚገርመኝ። this issue deeply affects our understanding of how one is affected by the Holy Eucharist። ይሄ በቤተክርስቲያናችን ዛሬም ድረስ ያለ ነው። በቅዱስ ቁርባን፣ በቅዱሳት ስዕላት ሆሊ አይከንስ፣ ሆሊ ወተር፣ በተቀደሰው ውሃ፣ በጥምቀት በጠበልም ጭምር፣ ሆሊ ኦይል፣ በቅዱስ ቅባ ቅዱስ፣ ሆሊ ብሬድ and all things holy in the life of the church። በቤተክርስቲያን ሁሉ ምንድናቸው? ቅዱሳት ናቸው። አይታችኋል? የሚነካቸው ሁሉ ቅዱስ ነው ይላል። ስለዚህ በቤተክርስቲያን ውስጥ ቅዱስ ቁርባኑ ከእንደገናስ ሆሊ አይከንስ አይታችኋል? ቅዱሳት ስዕላት፣ ጥምቀቱ፣ ሆሊ ወተር፣ ጠበሉ፣ ቅባ ቅዱሱ፣ ሆሊ ኦይል፣ ማዕዱ በሙሉ ምንድን ነው? ቅዱስ ነው። ይህን የሚናገረው ማን ነው? የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ነው። የሚነካቸው ምን ይላል? ቅዱስ ይሆናል። እዚህ ኦሪት ዘኍልቍ ደግሞ ምዕራፍ 3 ላይ ቁጥር 6-9 ላይ እንዲህ የሚል ቃል እናገኛለን። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ የሌዊ ነገድ አቅርበህ ያገለግሉት ዘንድ በካህኑ በአሮን ፊት አቁማቸው፣ የማደሪያውንም ስራ ይሰሩ ዘንድ እርሱንና ማህበሩን ሁሉ ለማገልገል የሚያስፈልገውን ነገር በመገናኛው ድንኳን ፊት ይጠብቁ ይላል። ስለዚህ ንዋየ ቅድሳቶቹ መጠበቅ ያለባቸው እነማን ናቸው? ካህናት ናቸው። ኦሪት ዘኍልቍ ምዕራፍ 3 ቁጥር 6-9 ያለውን ገጸ ንባብ ደግሞ ይኸው መጽሐፍ ደግሞ ግሩም በሆነ መንገድ ደግሞ ይተነትንናል። እንደው ገራሚ ነው በእውነቱ ይሄ መጽሐፍ ሲተነትን ማለት ነው። ገጽ ደግሞ የሚገርማቸው ይሄ መጽሐፍ ምን አለው ማለት ነው? የዘወትር ስተዲ ባይብል መጽሐፍ ዳዊትን ስሎታል። ዘ ፕሮፌት ኤንድ ኪንግ ዳቪድ። እንዴ ዴቪድ ማለት ሁላችሁ እንደምታውቁት ዳዊት ነው። ስዕል ጣዖት ነው እያሉ ይህንን መጽሐፍ ይዘው እነሱ መገኘት አለባቸው። ደግሞ ሌላ ቦታ የተቀመጠ ስዕል እኮ አይደለም፣ እዚሁ ላይ እኮ ነው ያለው። እዚህ ጋር ለአብርሃም የተገለጹ 3 ሰዎች ስላሴ ናቸው ይላል። ዘ ሆስፒታሊቲ ኦፍ አብርሃም ኦልሶ ናውና ዘ ሆሊ ትሪኒቲ ካልሆነች ገለጽ ስታደርጉ ደግሞ ቅዱስ ዳዊት ደግሞ ይሄ መጽሐፍ አለኝ ብሎ ደግሞ ሰው ሲፎክር ምን ማለት ነው? አያዩትም ብሎ ነው ወይስ እኛ ብቻ ነን እንግሊዝኛን አንብበን የምንረዳው ማለት ነው? ይሄ ጽርፈት አይደለም ይሄ። እሺ 164 ላይ እንሂድ። በጣም ግሩም በሆነ መንገድ ስለተነተነው ምን እንደሚል ታውቃላችሁ? በጣም በሚገርማችሁ ሁኔታ ስለ ጳጳሳትና ስለ ካህናት ያለ ምልከታችን ነው የሚያስተካክል ነው ይመጻ። እኛ ብዙ ጊዜ ብዙ ነገር ስለምናበላሽ ማለት ተመልከቱ ምን እንደሚል the bishops are living icons of Christ። ሕያው የሆኑ ስዕሎች ምስሎቹ ናቸው። ማን? ባይሾፕስ and high priest ሊቃነ ካህናት of the church። ስለዚህ ጳጳሳት ካህናት የእግዚአብሔር ምንድን ናቸው? እንደራሴዎች ናቸው። ልክ እንደዛ similarly the priest in the church are also icons of Christ። Similarly, the priests in the church are also icon of Christ። የክርስቶስ ምንድን ናቸው? እንደራሴዎች ናቸው፣ ምሳሌ ናቸው ይላል። ተራ ሰዎች አይደሉም። ስለዚህም በደንብ አንተ ልናቅ ይገባል። እሺ አሁንም በጣም የሚገርማችሁ በተደጋጋሚ ጊዜ አሁን ስምን ላይ ስንሰጥበትም የነበረውም ሲያብራራ በዚህ በተለይ በኦሪት ዘዳግም ላይ ኦሪት ዘዳግም ምዕራፍ 4 ላይ ያለው ገጸ ንባብ ግሩም በሆነ መንገድ ይተነትናል። ኦሪት ዘዳግም ምዕራፍ 4 ላይ ቁጥር 12 ተመልከቱ ምን እንደሚል ማለት ነው። እግዚአብሔርም በእሳት ውስጥ ሆኖ ተናገራችሁ፣ የቃልን ድምፅ ሰማችሁ፣ መልክ ግን አላያችሁም፣ ድምፅን ብቻ ሰማችሁ። ይህንን ገጸ ንባብ ይሄ ያብራረዋል። በጣም የሚገርማችሁ ይሄ ማለት ነው
ታዲያ ዘወትር ስተዲ ባይብል የተባለው መጽሐፍ ይህንን ድምፁን ሰማችሁ ግን እሱን አላያችሁትም የሚለውን ገጸ ንባብ ሲተረጉም ይሄ ማለት ነው ገጽ 216 ላይ እንዲህ ይለናል። እንደው ይህንን ሁላችሁ ብታነቡት በጣም ደስ ይለኛል ብያችኋል። ደጋግማችሁ በደንብ አንብቡት። የምፈልገው ነጥብ ብቻ ማስነብባችሁ ፔጁን እያሳዩዋችሁ። ሲሚላርሊ በተመሳሳይ ከዛስ ዘ ቸርች ዩዝስ ኢሜጅስ ኦር አይከንስ ኢን ወርሺፕ ቤተ ክርስቲያን በስርዓተ አምልኮ ላይ ምን ትጠቀማለች? ስዕላት ትጠቀማላችሁ። ይሄው በደንብ ተመልከቱ። ሲሚላርሊ ዘ ቸርች ዩዝስ ኢሜጅስ ኦር አይከንስ ኢን ወርሺፕ በት ናይዘር ዱ ዚስ ዲፒክትስ ዘ ዲቫይን ኔቸር። ይሄ ግን የእግዚአብሔርን ባህሪ እያሳየች አይደለም። ማንም ሰው በስዕል የእግዚአብሔርን ባህሪ ያሳያሉ ቢል አይችልም፣ ውጉዝ ነው። የእግዚአብሔር ባህሪ አይሳልማ። አይታችኋል። ለአብርሃም ቤት የተገለጡ ሰዎች የሥላሴ ናቸው ብለን በሰው ስለተገለጡ መሳል እንችላለን። አካላዊ ቃል ኢየሱስ ክርስቶስ በስጋ ማርያም ስለተገለጠ መሳል እንችላለን። ተሰገወ ማለት እኮ ራሱ ተሰገወተ ቃል ኢንካርኔትድ ወርድ ማለት እኮ የሚታይ የሚጨበጥ ጉልህ ማለት ነው። ቅዱሳን ጻድቃን ሰማዕታት መሳል እንችላለን። የእግዚአብሔርን ባህሪ መሳል ግን አይቻልም። አያችሁ እዚህ ጋር ምን እንደሚናገር አይቻልም ይላል። ናይዘር ዱ ዚስ ዲፒክትስ ዘ ዲቫይን ኔቸር። የእግዚአብሔርን ባህሪ መግለጥ አይችሉም፣ አይቻልም። በስዕል መግለጥ አይቻልም። ስለዚህ በቤተክርስቲያናችን ምን እንጠቀማለን? ስዕል እንጠቀማለን። ነገር ግን ምን አንልም? ልብ በሉ፣ ምን አንልም ግን አናመልካቸው። በተደጋጋሚ የሚጠቅሰው ስለዚህ በደንብ ደጋግማችሁ ስታነቡት ይህ መጽሐፍ በጣም ግሩም በሆነ መንገድ ይገልጻል ማለት ነው። እሺ ስዕል የምንስለው የጌታችን ብቻ ነው? የቅዱሳንም ጭምር ነው? የቅዱሳንም ጭምር ነው። ስዕል ሲሳል የአንድ ሰው ብቻ ሳይሆን የሚሳለው የጌታችን የመድኃኒታችን ክርስቶስ ስዕል ምንስላለን፣ የቅዱሳን ስዕል ምንስላለን። ይሄ የታወቀ ነው። በቤተክርስቲያን ታሪክም ስላለ ማለት ላሳያችሁ። እዚህ ጋር አንደኛ ነገሥት ምዕራፍ 6 ቁጥር 22 ላይ ያለውም ቤቱንም ሁሉ ፈጽሞ በወርቅ ለበጠው፣ በቅድስተ ቅዱሳኑ ፊት የነበረው መሰዊያ ሁሉ በወርቅ ለበጠው፣ በቅድስተ ቅዱሳኑም ውስጥ ቁመታቸው 10 ክንድ የሆነ ከወይራ እንጨት 2 ኪሩቤል ሰራ የሚለውን ሰለሞን ቤተ መቅደሱ ሲሰራ አንደኛ ነገሥት ምዕራፍ 6 ቁጥር 22 እስከ 23 ላይ ያለውን ሲተረጉም እንዲህ ይላል። ይሄ ጀስት አዝ ዜር ዌር ሆሊ ኢሜጅስ ኢን ዘ ቴምፕል፣ ልክ ቅዱሳት ስዕላት በቤተ ክርስቲያን ውስጥ እንዳሉ ዛሬ ሶ ኢን ዘ ቸርችስ ፍሮም ዘ ኤርለስት ዴይስ፣ በቤተ ክርስቲያንም ውስጥ ከጥንት ጀምሮ አይታችኋል። እዚህ ጋር ሶ ኢን ዘ ቸርች ነው የሚለው ፍሮም ዘ ኤርለስት ዴይስ፣ ከመጀመሪያ ከጥንት ቀንም ጀምሮ ዜር ዌር ኢሜጅ ኦር አይከንስ ኦፍ ክራይስት፣ የክርስቶስ ምን አለ ስዕላት አሉ። ኤንድ ሂ ሴንትስ፣ የእርሱ ቅዱሳን ጭምር ስዕላት አሉ። የእሱ ብቻ ሳይሆን የእሱ ምኖች አሉ ስዕላት አሉ። የማን? የክርስቶስ። ከንድላስ ቀጥሎስ የቅዱሳኖቹ። ስለዚህ ስዕል ስንል የእግዚአብሔር የኢየሱስ ክርስቶስ ብቻ ማለታችን ሳይሆን የቅዱሳንም ጭምር ነው። ይኸው ሶ ኢን ዘ ቸርችስ ፍሮም ዘ ኤርለስት ዴይ ዜር ዌር ኢሜጅስ ኦር አይከንስ ኦፍ ክራይስት ኤንድ ሂ ሴንትስ ይላል። ግን እንዳንወዛገብ ደግሞ ሲናገር ይላል መሰላችሁ ዊ መስት ኖት ኮንፊውዝ ዘ ዋርኒንግ አጌንስት አይዶል ወርሺፕ፣ ዘጸአት 24 ላይ ያለው ከእሱ ጋር ኮንፊውዝ መወዛገብ የለብንም። with the presence of holy images in the church and in the temple፣ በመቅደሱ በቤተ ክርስቲያኑ ስዕላት ስንይ ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ እስከ 5 ድረስ ያለው በላይ በሰማይ ካለው በታች በምድርም ካለው በማናቸውም ነገር የተቀረጸ ምስል አንተ አታድርግ ከሚለው ጥቅስ ጋር አይጋጭም። እንዳንወዛገብ we must not confuse with the warning against idol worship። ይህ የሚናገረው ስለ ጣዖት አምልኮ ነው። ከዚህ ጋር እንዳንጋጭ፣ የሚጋጭ እንዳይመስለን፣ ልንወዛገብ አይገባም ያለ መጽሐፍ እንዶ አይገርምም? ገጽ 395 እንደው ገራሚ ነው። ይህ የሚናገረው እኛ አለንም ዘወትር ስተዲ ባይብል የተባለ መጽሐፍ ነው። የምስራቅ ኦርቶዶክሶች መጽሐፍ ቅዱስ ማብራሪያ ነው። እንዳንወዛገብ ጭራሽ ይላል።
እንደ ኦሪት ዘጸአት ምዕራፍ ኤክሶዶስ 20 ቁጥር 4 ላይ ያለውን አይታችሁ ለጣዖት የተነገረውን ለስዕላት የተነገረ እንዳይመስላችሁ። እነዚህ ምንድን ናቸው? ሆሊ ኢሜጅስ ናቸው፣ ቅዱሳት ስዕላት ናቸው፣ ጣዖታት አይደሉም ይለናል። በጣም ገራሚው ነገር ደግሞ ይሄ መጽሐፍ ኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ይሄ መጽሐፍ ማለት ነው ከመጽሐፈ ጥበብ ከዚህ ይጠቅሳል። ገራሚ እኮ ነው። መጽሐፈ ጥበብ 80 መጽሐፍ ቅዱስ ነው አለ እዚህ ላይ አለ። በጣም የሚገርመው ሜሎስ ይህንን መጽሐፍ ይዞ ኦርቶዶክሳዊ እሳቤ ያለው ይሄ መጽሐፍ ብሎ ይሄ መጽሐፍ ልክ እንደሚቀበሉትና ትክክለኛ እንደሆነ ይናገራሉ። ከሆነማ ይሄ መጽሐፍ እኮ መጽሐፈ ጥበብ እኮ ይዟል። ይኸው ዘዊስ ደግሞ ሰለፎን እኮ አለው። መጽሐፈ ሲራክ እኮ አለው እንዴ! ያ ብቻ አይደለም። አንደኛ መቃብያን አለው፣ ሁለተኛ መቃብያን፣ ሶስተኛ መቃብያን አለው። መጽሐፈ ጦቢት አለው፣ መጽሐፈ ዮዲት አለው። ይጠቀሙታል ይሄን መጽሐፍ፣ ይገለገሉበታል ይሄን መጽሐፍ። በጣም ይገርማል። ግን መጽሐፈ ጦቢት፣ መጽሐፈ ዮዲት፣ አንደኛ መቃብያን፣ ሁለተኛ መቃብያን፣ ሶስተኛ መቃብያን። በጣም የሚገርማችሁ ጥበበ ሰለሞን፣ መጽሐፈ ጥበብ ይሄ መጽሐፍ ማለት ነው። እንዲሁም ደግሞ መጽሐፈ ሲራክም አለው። ያ ብቻ አይደለም፣ መጽሐፈ ባሮክም አለው። ኦርቶዶክሳዊ እሳቤ ያለው መጽሐፍ ይህን መጽሐፍ መጠቀም ይችላሉ። እነሱ ይቀበሉታል ይህን መጽሐፍ። ይህንን ደብተራን የጻፉ ካላቸው በስተቀር። እሺ እንቀጥል። ጨመርና ከዚሁ ከመጽሐፍ ጥበብ ነው የጠቀሰው። ምዕራፍ 15 ቁጥር 4 ላይ ያለውን እንዲህ ብሎ ይጠቅሳል። የሰው ጥበብ የሚሆን በጣዖት ክፉ ልቦና አያስተንምና ይኸውም የሌለው ጌጥ ያለው ድካም ነው። ቀለም በመቀባት መልካቸው የሚለዋውጥ የሰው ስራ የሚሆን ወዶ ይመጣ ዘንድ አላዋቂን ሰው መልካቸውን የሚስበው አያስተንምና፣ ነገር ግን ነፍስ መንቀሳቀስ የሌለው ምውት ጣዖትን ይወዳል። ስለ ጣዖት አምልኮ ነው የሚናገረው። ይሄ ቅዱሳት ስዕላት እንዳልሆነ ሲናገር ይኸው ራሱ መጽሐፍ ኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ሲተነትን በጣም ነው የሚገርመው። ያውን ከመጽሐፈ ጥበብ ከዚህ ወስዶ ከ80 ያሉ ራሱን ቃሉን ወስዶ ማለት እንዲህ ብሎ ያስቀምጥልናል። እንደውም እቺ በዚህ አጋጣሚ ሊያሳያችሁ። ይሄ ደግሞ ማን ይመስላችኋል? ሰለስቱ ደቂቅ ናቡከደነጾር እሳት ውስጥ ከቷቸው ገብርኤል መልአክ መጥቶ ሲያድናቸው ይኸው ኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ከነስል ነው ያስቀምጠው። የሶስቱ ህፃናት ይላል እዚህ ጋር እሳት ውስጥ ከተታቸው በሚነደው እሳት ውስጥ ገብርኤል መጥቶ ሲያቀዘው መልአክ ክንፍ ያለው መልአክ መጥቶ እንደው ገራሚ ነው። እንደው እያሳያችሁ ሊድ ነው። ይሄ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ጂሰስ ክራይስት ዘ ሴቨር ኦፍ ዘ ወርልድ መድኃኔ ዓለም። ይሄ የምስራቅ ኦርቶዶክሶች ነው። ያውም በማብራሪያቸው ላይ ስዕሉን ያስቀመጡት ሰለስቱ ደቂቅን ይኸው ሲሳለቁ አልሰማችሁ? ፎቶ ያነሳው ማን ነው ሲሉ አልሰማችሁ? ሶስቱ ህፃናት እሳቱ ሲገቡ ፎቶ ያነሳው ማን? እኛ ስለ ፎቶ ነው የምናወራው? ስለ ካሜራ እያወራን ነው? ጌታችን እንደዚህ ሆነ የተሳለበት የተነሳበት ካሜራማን ቀጥሮ ነው አንዴ ፎቶ አንሱኝ በስጋ ማርያም ስገለጥ መጽሐፍ ይዤ እጄ እንደዚህ አድርጌ ብሎ ፎቶ ተነስቶ ካለማወቅ አምላክ ይጠብቃል። አሁን እዚህ ጋር የምናገረው በጣም የዋህ የሆናችሁ ፕሮቴስታንቶች ስለምትኖሩ እውነት ስለምትፈልጉ እንድታዩት ነው። እዚህ ጋር ደግሞ ስለ ፍቁር ወልዳ ስላለ ዘማዘሮፍ ጋር ይላል ከፔጅ 738 ቀጥሎ ማለት ከዛ ይቀጥልና በዚህ በኩል ደግሞ ስትመለከቱ ደግሞ እመቤታችን ጌታችን ወልዳው ይኸው በከብቶች በረት መላእክት መጥተው በኮከብ ተመርተው ደግሞ ሰብአ ሰገል ሲሰግዱለት ይሄ ያሳያል። ወደ ርዕሳችን እንመለስና ስለ ቅዱሳት ስዕላት ስለሆነ መጽሐፈ ጥበብን ጠቅሶ ከቡክ ኦፍ ዘ ዊዝደም ኦፍ ሰለሞን ጠቅሶ ያስተምረናል። ይሄ መጽሐፍ ይኸው ዊዝደም ኦፍ ሰለሞን ፔጅ 910 ላይ ያለውን ሲተረጉም ይላል። በጣም የሚገርማችሁ አይዶልስ አር ጣዖታት ኢቪል ኢሜጅስ ክፉ ምስሎች ናቸው። ምኖች? ጣዖታት። አይታችኋል ልዩነቱ? አይዶልስ አር ኢቪል ኢሜጅ ስለሚላቸው ጣዖታት ሆሊ ሳይሆኑ ክፉ፣ ጥፉ፣ ርኩሳን ናቸው።
ኢሜጅስ ይኸው እዚህ ጋር ሆሊ ኢሜጅስ ኦር አይከንስ ሰቻስ ዘ ክሮስ ቅዱስ መስቀሉ ኤንድ ኢሜጅ ኦፍ ክራይስት የክርስቶስ ስዕል ኤንድ ሂዝ ሊቪንግ ሴንትስ ሕያው የሆኑ የእሱ ቅዱሳን ሄልፕ ኪፕ አስ ይረዳሉ፣ ይጠብቁናል። ከምን ፍሮም አይዶልስ ከጣዖት አምልኮ ይጠብቁናል። ምኖቹ ስዕላቶቹ። ዘ ዊዝደም ኦፍ ሰለሞን ሲጠቅስ የምስራቅ ኦርቶዶክሶቹ የመጽሐፍ ቅዱስ ማብራሪያ አይሜሎስ ይህን ሁሉ ግን አንብበው ነው ግን ይህ መጽሐፍ የያዘ ያውም ደግሞ ሎጎ አድርጎ አንድ ሰው ዩቲዩብ ላይ የተቀረጸ ይህን መጽሐፍ ይዞ ኦርቶዶክስ ቤተክርስቲያን ለመተቸት አቅም አለው ሰው። ያውም እኮ የሚናገር ቃል እኮ ነው። አይዶልስ አር ኢቪል ኢሜጅስ ነው የሚለው። ጣዖታት ክፉ ምስሎች ናቸው ካለ በኋላ እኮ ነው ሆሊ ኢሜጅስ ኦር አይከንስ ናችሁ ቅዱሳት ስዕላት። ለምሳሌ ሰቻስ ዘክሮስ መስቀሉ አይታችኋል። እነ ዳንኤል ይልማ ጋር የሚከበር ዕፅ የለም የሚሉ ሰዎች፣ አባት የተገደለበት ሽጉጥ የሚሉ ሰዎች ሎጂኩን ተመልከቱ እንዴት የተሳሳተ ሎጂክ እንደሆነ። አባት የተገደለበት ሽጉጥ እኮ ማለት አባት ወይ ከአቅሙ በላይ ሆኖበት ወይ ተገዶ ወይ ደግሞ ሳያስበው በሽጉጥ የተገደለበት ነው። ጌታችን ግን እንደዛ የተገደለው የሞተው ሳያስበው ነው የሞተው። ሳያስበው ነው የገደሉት በመስቀሉ። አንድ ሁለተኛ ከአቅም በላይ ሆኖበት ጌታችን የሞተው ወይስ ወዶ ፈቅዶ ነው የሞተው? ማንኛውም በሽጉጥ የሚገደል ሰው ሁለት ነገር ነው ያለው። መቼስ ራሱን አጠፋ አይሉንም ጌታችን። ከተገደለ በግድ ነው፣ ሳይፈቅድ ነው የተገደለው። ሳይፈቅድ ነው ጌታችን የሞተልን በመስቀል። ሰይፉን አንስቶ ማልኮስን ሲቆርጥ ጆሮን ሲቆርጥ ሐዋርያ ቅዱስ ጴጥሮስ ሰይፍን ወደ ሰገባ መልስ፣ ሰይፍን የሚያነሱ በሰይፍ ይጠፋሉና ለእኔ ቢያስፈልገኝ መላእክቶች አሉኝ ብሎ አልተናገረም እንደ ጌታችን? ተገዶ ነው የሞተው። ምሳሌያቸው ራሱ ኢሎጂካል ነው። አባት የተገደለበት ሽጉጥ ሲሉ ራሱ ኢሎጂካል አመክንያዊ እንኳን አይደለም። አባት የተገደለበት ሲባል እኮ የአባት እኮ ከአቅም በላይ ነው የተገደለው በሽጉጥ ቢሆንለት እኮ ራሱን ያተርፍ ነበር። ግን ከአቅም በላይ ስለሆነ ጠላት መጣና አባትን ገደለው በሽጉጥ። ጌታችን ግን ከአቅም በላይ ሆኖበት የተገደለው በመስቀል የሞተልን እንደዛ ነው። አቅም ስላነሰው ነው ወይ ደግሞ ሳያውቀው በድንገት ነው የሞተው? እንደዛማ ከሆነ ነፍሱን ለወዳጁ ከመስጠት የበለጠ ከዚህ የበለጠ ፍቅር ለማን የሚለው ለምን አለ እንዴ? የሰው ልጅ እንደተጻፈ ሊሰቀል ይገባዋል ለምን አለ? እና ይሄ በጣም ምሳሌው ራሱ የማይሆን ምሳሌ ነው። ወደ መልሱ ነው አሁን ገነ ሽጉጥ የሚለው ቃል አይገባም ይገባዋል ብቻ ሳይሆን ሎጂኩ ራሱ ያስኬዳል ወይ ነው ከመነሻው ራሱ። ግን የምስራቅ ኦርቶዶክሶች ዕፃ ያከብሩ። ተመልከቱ። the holy image or icons such as the cross and the image of Christ አይታችሁ መስቀሉ ከእንደገናስ የክርስቶስ ስዕላት ከእንደገናስ የቅዱሳን የእሱ ቅዱሳን ሕያዋን የሆኑ ቅዱሳን ስዕሎቹ እኛን ከሚጠብቃሉ ሄልፕ ኪፕ አስ ይረዱናል፣ ይጠብቁናል። ከምን ፍሮም አይዶልስ ከጣዖታት ይጠብቁናል። አሁንም ቅዱስ መስቀሉ የክርስቶስ ስዕላት እንዲሁም ነው የቅዱሳኖቹ ስዕላት እኛ ከክፉ ነገር ይጠብቁን። ፔጅ 910 ላይ ዘወትር ውስጥ ባይብል የተባለው መጽሐፍ አንድ ልጨምርና እንዳላሰለቻችሁ ላቆመው። እናንተ አይ ቲንክ እንዳትሰላችሁብኝ ማለት ነው። አበዛውባችሁ መሰለኝ ማለት ነው። እሺ የሉቃስ ወንጌል ላይ ደግሞ የሲተነትን ደግሞ የመጽሐፍ ደግሞ እንመልከት። የሉቃስ ወንጌል ላይ ያለው በሚተረጉምበት ጊዜ እንዴት አድርጎ እንደተንተል አሳያችሁ። የበኩር ልጇን የሚላል አይደል? እዚህ የሉቃስ ወንጌል ላይ ምዕራፍ 2 ላይ ያለው ማለት የሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ ያለው ገጽ ማለት ነው። ምዕራፍ 2 ቁጥር 7 ላይ ምን የሚል ቃል ነው ያለው? በዚያም ሳሉ የመውለጃ ወራት ደረሰ፣ የበኩር ልጇን ወለደች፣ በመጠቅለያም ጠቀለለችው፣ በእንግዶች ማደሪያ ስፍራ ሳልነበራቸው በግርግም አስተኛችው ይላል። የበኩር ልጇን ወለደች የሚለውን ሲተረጉም ይሄ የምስራቅ ኦርቶዶክስ መጽሐፍ ቅዱስ ማብራሪያ ፔጅ 1364 ላይ በጣም እንደሚገርማችሁ ግሩም የሆነ ትንተና የሰጠው
ችኛዋ ነጥብ ማለት ነው። እንዲህ ይለናል ፔጅ 1365 ላይ 27 ሲተነቱም ዘተርም ፈርስት ቦርን የበኩር ልጅ የሚለው ዳዝናት ኢምፕላይ ሜሪ ሃድ አዲሽናል ችልድረን